ትውልድ ስለሚጠፋበትና እድሉ ህይወቱ ስለሚነጠቅበት ስለ ጥቁር አስማት በስፋት እናያለን። የቅዱሳን አምላክ ልዑል እግዚአብሔር ሚስጥሩን ይግለጽልን። የወለላይቱ እመቤት ልጆች ጥቁር አስማት የሚባለው አስማትንና ድግምትን ለመጥፎ ነገር የሚጠቀሙት የመተት አይነት ነው። ጥቁር አስማት በሳጥናኤል ህቡ ስሞች የሚደገም ነው። በክፍል 1 እንደነገርኳችሁ ህቡ ስሞቹ የስማቸው ኃይል፣ ሚስጥራቸው፣ ትርጓሜያቸውና ፍቻቸው በውል በፍጹም የማይታወቁ በመጻሕፍትም የሌሉ ናቸው። ደጋሚዎቹ የማያውቋቸው ሰይጣን ብቻ የሚያውቃቸው ናቸው። ጥቁር አስማትን በመተት ከፍተኛ ደረጃ ላይ የደረሱት ሰይጣንን የተዋረሱትና ከሰይጣን ጋር ዘላለማዊ የደም ቃል ኪዳን ያደረጉት ሰዎች የሚመትቱት ነው። ደጋሚዎችና አስደጋሚዎች የሰውን ነፍስ ሳያጠፉ አካላዊ ጉዳት ለማድረስም ነጭ አስማትን እንደሚጠቀሙ ሁሉ ጥቁር አስማትን ደግሞ በሰው ላይ አካላዊ፣ ሞራላዊ፣ ህይወታዊና እስከ ሞት ለሚያደርስ ጉዳት ይጠቀሙታል። ጥቁር አስማት ከነጭ አስማት የሚለየው አንዱ አስማተኞቹ ወይም ደጋሚዎቹ አካላቸውን ለምሳሌ እጃቸውን፣ እግራቸውን፣ አይናቸውን፣ ጣታቸውን፣ የወለዱትን ልጃቸውን አሊያም የደረሰ ጽንስን እንዲሁም ለሩካቤ ስጋ ያልደረሰ ድንግልናው ያልፈረሰ ማለትም ህፃን ልጅ፣ ከፍ ያለ ልጅ አሊያም የትኛውም ሰው ይሁን ገድለው አስገድለው ደሙን አካሉን ለሰይጣን ገብረው የደም ቃል ኪዳን ተገባብተው የሚያደርጉት ነው። በነገራችን ላይ ከቤት ከትምህርት ቤት እንዲሁም ከሰፈር ጠፍተው ስለማይገኙት ቢገኙ ሞተው አስክሬናቸው ተቆራርጦ የሚገኙትና በዛው ደብዛቸው የሚጠፉት ልጆች ለምን እንደሆነ ልባላችሁ። ስለዚህ ጉዳይ በሌላ ክፍል በሰፊው እናያለን። ጥቁር አስማት የሚሰሩ ሰዎች ሰይጣንን ተዋርሰው ለሰይጣን ነፍሳቸውን አሳልፈው ሰጥተው ነው። እነዚህ ሰዎች ሰይጣንን ከተዋረሱ በኋላ ግማሽ ሰው ግማሽ ሰይጣን ሆነው ነው የሚኖሩት። የሚያሳዝነው ንስሐ መግባት አይችሉም። ንስሐ ልግባ እንኳን ቢሉ አይሆንላቸውም። ምክንያቱም አስቀድመው ነፍሳቸውን አሳልፈው ሰጥቷልና። ንስሐ ደግሞ በነፍስ የምንድንበት ነው። እነዚህ ሰዎች ንስሐ እንዳይገቡ ነፍሳቸውን ለሰይጣን በራሳቸው ነፃ ፍቃድ አስቀድመው ስለሰጡ ነፍስ የሌለው ሰው ደግሞ ንስሐ ስለማይገባ እነዚህ ሰዎች ነፍስ የላቸውም ማለት ነው። ነጭ አስማትን ለራሳቸው እንደሚጠቀሙት ሁሉ ጥቁር አስማትን ደግሞ ለሰው ወይም ሰውን በተለያዩ ነገሮች ለመጉዳት ይጠቀሙበታል። ለምሳሌ ጥቁር አስማት ወይም ድግምት የሚባሉትን ብንመለከት የእድል መተት፣ የሰላቢ መተት፣ የአይምሮ መተት። የሚገርማችሁ በአይምሮ መተት ውስጥ ብዙ መተቶች አሉ። ለምሳሌ አእምሮ የሚበጠብጥ መተት፣ አእምሮ የሚዘጋ መተት፣ ዕውቀት የሚሰውር መተት፣ የእብደት መተት፣ የአይምሮ በሽተኛነት መተት፣ የአይምሮ ዘገምተኝነት መተት፣ የአይምሮ እድገት ውሱንነት መተት። ይሄ ህፃናት ብሩህ አእምሯቸው ተነቦ የሚመተት መተት ነው። የአይምሮ ደዌ መተት፣ ይሄ ደግሞ የአይምሮ እጢ፣ ማይግሪን ወይም ከፍተኛ የራስ ምታት፣ ከፍተኛ ነስር የሚያመጣ መተት ነው። የእንቅልፍ መተት ማለትም ዝም ብሎ ሲተኙ ውለው ሲተኙ እንዲያድሩ የሚደረግ መተት ነው። እንቅልፍ የሚያሳጣ መተት፣ ይሄ ደግሞ ቀንም ሌሊትም እንዳትተኙ እንዳታርፉ የሚደረግበት መተት ነው። አእምሮን የሚይዝ የሥራ መተት፣ እነዚህ ሁሉ ከአይምሮ መተት የሚመደቡ ናቸው። የሚስጥር መተት፣ የቤተሰብ መተት፣ የደንቃራ መተት፣ የአይምሮ ዕውቀት ሰላቢ መተት፣ ጥላ ወጊ ወይም መቅትል፣ መስተፋቀር፣ መስተባረር ማለትም ሰው ብን ብሎ ሀገሩን መንደሩን ለቆ እንዲጠፋ፣ መስተአብድ ማለትም አብዶ ጨርቁን ጥሎ እንዲንከራተት፣ አፍዛ ደንዝዝ ማለትም ፈዞ ደንዝዞ ስራ፣ ትዳር ወዘተ ጠልቶ ቤት ተጎልቶ እንዲውል ማድረግ። ይህም የሰይጣን ትንፋሽ በሚባል እጽዋት የሚደገም ነው። መስተሐምም ማለትም በህመም እንዲሰቃይ፣ ህልመ ድብዳብ ማለትም 24 ሰዓት ቀንም ማታም ህመም እየደበደበው እንዲሰቃይ፣ የቁራኛ መተት ማለትም አንድ ሰው እጅ እግሩ ተቆራኝቶ ወይም ሽባ ሆኖ ከቤት እንዲውል የሚደረግ ወዘት ናቸው። እነዚህ ሁሉ ጥቁር አስማት ወይም ጥቁር መተት ናቸው። እነዚህ ጥቁር አስማት ወይም ጥቁር መተት ሰዎች ላይ የሚደገሙት በሶስት መልኩ ነው ወይም በሶስት አይነት ነው። አንደኛው በስማቸው በማስደገም ወይም በማስመተት ሲሆን
ሁለተኛው በሚበላና በሚጠጣ በማቅመስ በማብላት ሲሆን ሶስተኛው በማስነካት በመርጨት ወይም በመጣል ነው። እነዚህ መተትና የመተት አይነቶች ሰዎች ላይ በልብስ ለምሳሌ ከላይ በሚለበሱ እስከ ውስጥ ልብሶች፣ በቁስ ወይም በዕቃ ለምሳሌ በደብተር፣ በእስክሪፕቶ፣ በመኪና፣ በብር ወዘተ፣ በምግብ ማለትም በሚበላ በሚጠጣ እንዲሁም በወዝ ወይም በላብ በፀጉር ወዘተ የሚደገሙ ናቸው። እግዚአብሔር ለሙሴ በኦሪት ዘጸአት በምዕራፍ 22 ቁጥር 18 ላይ መተተኛይቱን በሕይወት እንድትኖር አትፍቀድላት ብሎታል። እንዲሁም በኦሪት ዘዳግም በምዕራፍ 18 ቁጥር 11 ላይ አስማተኛም መተተኛ በድግምት የሚጠነቁልም መናፍስትንም የሚጠራ ጠንቋይም ሙታን ሳቢም ባንተ ዘንድ አይገኝ በማለት አስጠንቅቆታል። ዛሬ እግዚአብሔር ባንተ ዘንድ አይገኝ ብሎ ለሙሴ ያስጠነቀቀው በአንዳንድ በእኛው አባቶችና አገልጋዮች ዘንድ መኖሩ ያሳፍራል። ልበ ደንዳናው ፈርዖን የእግዚአብሔርን ታምራት በሙሴ ላይ ሲገዳደር የነበረው በመተተኞች ነበረ። በተለይ ሙሴ በእግዚአብሔር ኃይል ታምራትን ሲያደርግ፣ ፈርዖን ደግሞ መተተኞችን፣ ጠንቋዮችን፣ አስማተኞችን ጠርቶ በአጋንንታዊ ጥበብ በትራቸውን እባብ እያደረጉ የፈርዖንን ልብ ከባልጩት ድንጋይ ይልቅ ሲያጸኑት፣ በእግዚአብሔር ታምራት እንዳያምን ሲያደርጉት፣ በአስማታቸው ሲያዘናጉት እንደነበረ ነብዩ ሙሴ በኦሪት ዘጸአት በምዕራፍ 7 ቁጥር 11 እስከ 12 ላይ ጽፎ አስቀምጦልናል። እዚህ ላይ ልብ ልትሉት የሚገባው ነብዩ ሙሴ ቅድመ ልደተ ክርስቶስ ከ3600 ዓመት ዓለም በፊት የኖረ አባት ነው። ክርስቶስ ከተወለደ ደግሞ በእኛ 2016 ዓመት ነው። ዓመተ ፍዳንና ዓመተ ምሕረትን ስንደምር በአጠቃላይ ሙሴ ከዛሬ 5600 ዓመታት በፊት የኖረ ነው። እነዚህን ሺህ ዓመታቶችን ደምሬ የነገርኳችሁ የሰው ልጅ መተት፣ አስማት፣ ድግምት፣ ሟርት፣ ጥንቆላን፣ ክፉ መናፍስትን ጠርቶ ማናገርን፣ በክፉ መናፍስት ሰዎችን መጉዳትን የጀመረው አሁን ሳይሆን ከ5000 ዓመታት በፊት ነው። ስለዚህ የሺዎች ዓመታት ልምድና ልምምድ አለው። ነገር ግን እኛ ስንናገር ስናስተምር አዲስ መሰለ። እስራኤል በመተት እግዚአብሔርን ባስቆጡት ጊዜ በትንቢተ ኢሳይያስ በምዕራፍ 47 ቁጥር 9 ላይ የወላድ መካንነትና መበለትነትን በድንገት ይመጣብሻል፣ ስለ መተቶችሽ ብዛትና ስለ አስማቶችሽ ጽናት ፈጽመው ይመጡብሻል በማለት መተትን እንደሚያበዙ በጨለማ መንገድም እንደሚጓዙ በዚህም ነቢያትን ነገስታትን ወልዳ እንዳልወለደች መካን እንደምትሆን ነግሯታል። በባቢሎን በስተደቡብ በኩል የነበረው ሀገር ከላውዶን ይባላል። በዚች ሀገር የሚኖሩ ሰዎች ወይም ህዝቦች ደግሞ ከለዳውያን ተብለዋል። ከለዳውያን በጥንት በከዋክብት ጥናት በአስማትና በመተት እንዲሁም በአምልኮ ጣዖት ይታወቁ ነበር። ይህም በትንቢተ ዳንኤል በምዕራፍ 2 ቁጥር 10 እና በትንቢተ ዳንኤል በምዕራፍ 8 ቁጥር 10 ላይ ተጽፏል። ከነናውያንም እጅግ በጣም አስቸጋሪ አስማተኞች፣ መተተኞች፣ ሟርተኞች፣ ሞራ ገላጮች፣ በድግምት የሚጠነቁሉ መናፍስትን ጠሪዎችና ሙታን ሳቢዎች እንደነበሩ በኦሪት ዘዳግም በምዕራፍ 18 ቁጥር 9 እስከ 14 ላይና በአንደኛ ሳሙኤል በምዕራፍ 28 ቁጥር 9 እስከ 1 ላይ ተጽፎ እናገኛለን። የሕዝቅያስ ልጅ ምናሴም መተተኛም ነበር ተብሎ ተጽፏል። ምናሴ በኢየሩሳሌም ለ55 ዓመት ነግሶ ነበር። ምናሴ አባቱ ያፈረሰውን የበዓልን የጣዖት መሰዊያ መልሶ በመስራት ጣዖት ማምለክ ጀመረ። በዚህ በጣዖት አምልኮ ውስጥ ገብቶ ነው ወደ መተት ህይወት ውስጥ የገባው። ለዚህም ነው ብዙ ጊዜ ልብ ካላችሁ ጠንቋይ ቤት የሚሄዱ ሰዎች መተተኞች ናቸው። ሰራልሃለሁ፣ ሰራልሻለሁ፣ ቆይ ጠብቂኝ፣ ቆይ ጠብቀኝ የሚሉት ለማስመተት ነው። የምናሴን ክፉ ስራ ወይም መተተኛነቱን መጽሐፍ ቅዱስ በሁለተኛ ዜና መዋዕል በምዕራፍ 33 ቁጥር 6 ላይ ሞራ ገላጭም ሆነ አስማትም አደረገ መተተኛም ነበር በማለት ክፉ ተግባሩን አስረግጦ ጽፎልናል። እዚህ ላይ ልብ ልትሉት የሚገባው ምናሴ አስማትም መተትም አደረገ የሚለውን ነው። ዛሬም እንደ ምናሴ መተትን አስማትን በሰዎች ላይ የሚያደርጉ አሉ። ምናሴ በአስማቱ በመተቱ በጣዖት አምልኮቱ ብዙ ሰዎችን እንዳሳተ በሁለተኛ ዜና መዋዕል በምዕራፍ 33 ቁጥር 9 ላይ እግዚአብሔር ከእስራኤል ልጆች ፊት ካጠፋቸው ከአሕዛብ ይልቅ ክፉ ይሰሩ ዘንድ በይሁዳና በኢየሩሳሌም የሚኖሩትን ሰዎች አብዝቶ አሳተ ተብሎ ተጽፏል።
በዚህ ሁሉ በምናሴ ጥፋት እግዚአብሔር ምናሴን ተቀይሞት የአሦርን ንጉሥ የሰራዊት አለቃ አስነስቶበት በዛንጀር ተይዞ በሰንሰለት ታስሮ ወደ ባቢሎን በምርኮ ሄደ። በመጨረሻ ምናሴም በጸሎት በጾም ራሱን በፈጣሪው ፊት አዋርዶ እግዚአብሔርን ይቅርታ ጠየቀ። አስማቱን መተቱንም ከህይወቱ ጣዖቱን ከእግዚአብሔር ቤት አርቆ ከእግዚአብሔር ጋር ታርቆ ኖራል። ዛሬም እንደ ምናሴ በሰው ላይ መተትን፣ ድግምትን፣ አስማትን፣ ሟርትን የምታደርጉና የምታስደርጉ ሰዎች የጊዜ ጉዳይ ነው እንጂ ያደረጋችሁባቸው ሰዎች ሐዘን፣ ለቅሶ፣ እንባ፣ ጸሎት የእግዚአብሔር ቁጣ ተጨምሮበት ይጥላችኋል። እግዚአብሔር እንደ ምናሴ ያዋርዳችኋል። ሀብተ መርገም የነበረው የሕገ ልቦናው ሰው በለዓም መተተኛ ወይም አስማተኛ እንደነበረ መጽሐፍ ቅዱስ በኦሪት ዘኍልቍ በምዕራፍ 24 ቁጥር 1 ላይ አስቀድሞ ያደርግ የነበረውን አስማት ይሻ ዘንድ አልሄደም በማለት በለዓም በፊት አስማትና መተት ያደርግ እንደነበረ አጋንንታዊ ጥበብ ይጠቀም እንደነበረ የሚያሳይ ነው። ባላቅ በለዓምን ያዕቆብን እርገምልኝ እስራኤልን ተጣላልኝ ሲለው በለዓም አስማትን በአፉ አድርጎ ሳይረግም በፊት እግዚአብሔር ቃሉን በበለዓም አፍ አድርጎ ያዕቆብን እንዲመርቅና እንዲባርክ ብሎም የክርስቶስን መወለድ ትንቢት እንዲናገር አደረገው። ኦሪት ዘኍልቍ ምዕራፍ 23 ቁጥር 16 እና ምዕራፍ 24 ከቁጥር 1 እስከ 9 መመልከት ይቻላል። ስለ መተት፣ አስማት፣ ድግምት፣ ሟርትና ክፉ መናፍስትን ጎትቶ ስለማውራትና በሰዎች ላይ ክፉ ድርጊት ስለማድረግ ጥንታዊ መነሻውንና ታሪካዊ ዳራውን ከመጽሐፍ ቅዱስ በማስረጃ እንደነገርኳችሁ ሁሉ ስለ መተት ወደ ገድለ ቅዱሳን ጎራ ብለን እንመልከት። ወደ ገድለ ቅዱሳን ስንገባ ዛሬ ጆሮ ጭው ልብ ክው የሚያደርግ ለማመን የሚከብድ ሆኖ የምንሰማው በተለይ ሰዎችን በመተት መግደል ጥንት እንደነበረና በቅዱስ ላሊበላ ላይ እንዴት እንደተፈጸመ እንመልከት። ገድለ ቅዱስ ላሊበላ እንደሚነግረን ላሊበላ የአባቱ ልጅ የሆነች ክፉ እህት ነበረችው። ክፉ የሆነችው የቅዱስ ላሊበላ እህት ክፋት ገድሉ እሷም በስራዋ የከፋች የኤልዛቤል የግብር ልጅ የሄሮድያዳ ሁለተኛ ወንድሙን የገደለ የቃየል ወገን ናት በማለት ይገልጻታል። ዛሬም እንደ ቅዱስ ላሊበላ እህት በስራቸው የከፉ ስንቱን በመተት ወደ ሞት የገፉ እድላቸውን የሞጨለፉ የገፈፉ ሕይወታቸውን የዘረፉ በጥላ ወጊ ገድለው ያስደፉ ስንት ኤልዛቤሎችና ቃየሎች በዘመናችን አሉ። የቅዱስ ላሊበላ ወንድም ሐርቤ ነክሶ በነበረበት ወቅት ወንድሙ ላሊበላ እንደሚነክስ ትንቢት በሰማ ጊዜ ላሊበላ መንግስቱን ቀምቶ የሚወስድበት ስለመሰለው በላሊበላ ቀናበት፣ ታወከም። አንድ ቀን ላሊበላ ሆዱን አሞት ኮሶ ጠጣ። የጠጣውም ኮሶ እጅጉን ስላደከመው ደክሞተኛ። የላሊበላ እህትም የሚገድል መርዝ በጽዋ ሞልታ ላከችለት። ላሊበላ እንዲጠጣ እህቱ የላከችለትን ገዳይ መርዝ ገድሉ በስራይ ወይም በመተት የሚችሉት መስሏቸው ተጠበቡበት የሚለው ቃል ምን ያህል በመተት ላሊበላ እንዲሞት መልፋታቸውን ያሳያል። ላሊበላም ጠላ መስሎት አንስቶ ከቤተሰብ ዲያቆን ለሆነው ልጅ አስቀድመ ጠጣና ባርከ ስጠኝ አለው። ቀምሶ መስጠት ልማድ ነውና ዲያቆኑም ጠጣ። ወዲያውም ማስመለሰው ሞተ። ዲያቆኑ ያስመለሰውን የመተት መርዝ ውሻ ላሰው፣ ውሻውን ፈጥኖ ሞተ። ላሊበላም ዲያቆኑና ውሻው በሱ ምክንያት እንደሞቱ አስቦ ደረቱን እየደቃ እያለቀሰ ወዮልኝ፣ ይህ መርዝ የተደረገ ስለኔ አይደለምን? ዲያቆኑም ሆኑ ውሻው የሞቱት በኔ ምክንያት ነው፣ በደሌ በስቶ በኔ ምክንያት እኚህ ሞተዋልና በማለት የስራይ መተት የተደረገበትን ወይም የተመተተበትን መርዝ እሱም ጠጣ። ላሊበላም በጠጣው የስራይ መተት እጅጉን ደከመና ሞተ። ቅዱሳን መላእክት የላሊበላን ነፍሱን ወደ 7ቱ ሰማያት አሳረጓት፣ እግዚአብሔር ጋር ማደረሷት። ብዙ ሰማይ ምስጢር አሳይተው ጥበብን ገልጸውለት በሞተ በ3ኛው ቀኑ ነፍሱ ከስጋው ጋር አዋህዶ መለሱት። ቅዱስ ላሊበላ በእህቱ ምክንያት በንግስናው በመቅናት የተደረገበት የስራይ መተት ለሞት ቢያበቃውም ለበጎ ሆነለት። ቅዱስ ላሊበላ ከስራይ መተት ተርፎ ዛሬ አስደናቂ የሆኑትን 11ዱን ውቅር አብያተ ክርስቲያናትን ታምረኛ ገድሉንና ቃል ኪዳኑን አትርፎልናል። ዛሬ እህት በእህት ላይ፣ ወንድም በወንድም ላይ፣ ቤተሰብ በቤተሰብ ላይ መተትን አደረጉ፣ እድላቸውን ወሰዱ፣ ገደሉ ሲባል አላምን ለምትሉ ለምትጠራጠሩ የቅዱስ ላሊበላን ገድሉን መርምሩ። የወለላይቱን በቤት ልጆች የሰው ልጅ መተትን ስራይን ለተንኮል ሰውን ለመግደል ይጠቀም የነበረው ዛሬ ሳይሆን ከሺህ ዓመታት በፊት። ዛሬ በእኛ ዘመን ባል በሚስቱ ላይ፣ ሚስት በባል ላይ፣ ወንድም በወንድሙ ላይ፣ እህት በእህቷ ላይ፣ ጓደኛ በጓደኛው ላይ፣ የሥጋ ዘመድ በቤተሰቡ ላይ መተት ቢያስመትት
እስኪያደርሰው ለሞት ሊደንቀን አይገባም። ይህ አይነት ሰዋዊና አጋንንታዊ ተንኮል እንኳን እኛ ላይ በቅዱሳኑ ዘመን በቅዱሳን ላይ ይደረግ ነበር። ከሰማዕታቱ ወገን ወደ ሆነው ወደ ኃያሉና ወደ ፍጡነ ረድኤት ወደ ቅዱስ ጊዮርጊስ ሕይወት ጎራ ስንል አሳዛኝ ገድሉ እንደሚነግረን ሰባው ነገስታት ሟርተኛ፣ አስማተኛ፣ መተተኛ በመሰብሰብ በድግምት መርዝ እየመረዙ ቅዱስ ጊዮርጊስን የመተታቸው መሞከሪያ አድርገውት ነበር። ሰማዕቱ ቅዱስ ጊዮርጊስ እምነቱና ጸሎቱ ከነሱ መተትና አስማት በላይ ስለሆነ አንድም ለታምራት የሚሰጡትን መተት በፈጣሪው ስም እያማተበበት ጭልጥ እያደረገ እየጠጣ መተታቸው በሱ ላይ እንዳልሰራ የፈጣሪውን ኃይል ያሳያቸው እንደነበረ አስገራሚ ገድሉ ይተርክልናል። ቅዱስ ጊዮርጊስ በዱዲያኖስ ዘመን ከዛሬ 1700 ዓመታት በፊት የኖረ ሰማዕት ነው። በዛን ዘመንም መተት በሰው ልጆች የተንኮል ሕይወት ውስጥ በሰፊውና በደንብ ነበረ። በእኛም ሀገር በተለይ በነገስታቱ በመሳፍንቱ በመኳንንቱ ዘመን በቤተ መንግስት መተት እጅጉን ይዘወተር ነበር። የነገስታቱ ልጆች ቤተሰቦች፣ መኳንንቱ፣ መሳፍንቱ ወዘተ በስልጣን የሚጋፋቸውን የሚቀናቀናቸውንና ጠላት የሚሉትን ከሚያጠቁበት ከሚገሉበት ድምፅ አልባ መሳሪያ አንዱ መተት ነው። የበታች ሹሞችም ከላይ ያሉትን የሚያስወግዷቸው በመተት ነው። ብዙ ጊዜ በእኛ ሀገር ታሪክ እከሌ የሚባል መሪ፣ መኳንንት፣ መሳፍንት፣ ቀኝ አዝማች፣ ግራ አዝማች፣ ፊት አውራሪ ወዘተ በመርዝ ነው የሞቱት ብለን የምንሰማው በመተት የሞቱትን ነው ወይም በሰው በስራይ መተት የተገደሉትን ነው። ስለዚህ በዘመናችን እንደ ጥበብ የተቆጠረው ብዙ ሰው የተጎዳበት መጎዳት ብቻ ሳይሆን ሕይወቱን ስለሚነጠቅበት ስለ መተት በተለይም ስለ ነጭ አስማት ወይም ነጭ መተት እና ስለ ጥቁር አስማት ወይም ስለ ጥቁር መተት በጥልቀትና በስፋት እንማራለን። በክፍል 3 ደግሞ በሰው ላይ መተት ለምንና ለምን ተግባር ይሰራል? መተት ለምንኛ ላይ ይሰራል? ስንት አይነት መተት አለ? መተትን ማን ይሰራዋል? ደብተራዎች፣ ጠንቋዮች መተትን እንዴት ነው የሚሰሩት? ወደኛ የሚልኩት የሚለውን እንመለከታለን። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6። ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8። ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 20 ቁጥር 31። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው።